እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። ዛሬ ደግሞ ለየት ያለ ነገር ወደ እናንተ ይዤ ቀርብ ያለው በሚድል ኢስት ወይም ደግሞ ሜዲትራኒያን አካባቢ ያሉ ኢሮፓውያን፣ ኤዥያውያን በአብዛኛው ከሚመገቧቸው ምግቦች አንዱ የሆነውን ፕራውን ወይም ሽሪምፕ የሚባለውን የምግብ አይነት ወይም ደግሞ የአሳ ዝርያ ከአሳ በባህር ውስጥ ከምናገኛቸው የአሳ አይነቶች አንዱ ይሆናል። እሱን እንመለከታለን። ይሄ የአሳ ዝርያ ወይም ደግሞ ሼል ተብሎ ይጠራል። ከሼል ምግቦች ወይም ከሼል አሳዎች አንዱ የሆነው ፕራውን ነው ማለት ነው። እንግዲህ እንደምታዩት ፕራውኑን እንደዚህ አዘጋጅቼዋለሁኝ። ጭንቅላቱን በመቁረጥ መሀል ለመሀል ስንጥቄ በውስጡ ያለውን ጠቆር ብሎ የሚታየውን አካል ማለት ኩትቻ አወጣዋለሁ። እሱ ምንድነው? አንጀቱ ነው ማለት ነው። እንግዲህ የዚህ ፕራውኑ ወይም የሽሪሙ አንጀት ነው። እሱን አንገቱን እንዲቀንጠስ አድርገን ብንፈልግ በቢላ ብንፈልግ በእጃችን እንደሚመቸን አድርገን በዚህ መልክ እያንዳንዱ ከታች ድረስ ሰንጥቀን እናወጣዋለን ማለት ነው። ይህንን በቤታችን ማጥራት እንችላለን። ካልሆነም ደግሞ እዛው በምንገዛበት በአሳ ገበያ ማርኬት ውስጥ እንዲያጸዱልን ማድረግ እንችላለን። እንግዲህ እያንዳንዱን በዚህ መልክ አጽልተን ቀጥሎ ምን ማድረግ እንዳለብን በሂደት እናያለን ማለት ነው። ሽሪምፕስ ወይም ፕራውን እኛ አገር ብዙ የተለመደ አይመስለኝም፣ ግን አሁን በቅርብ ጊዜያት ብዙ ሰዎች ይጠቀሙታል ብዬ አስባለሁ። ይኸው እንደምታዩት እግሩ ምን ይመስላል መሰላችሁ? እኔ ለመጀመሪያ ጊዜ ስነካው እንደዘገነነኝ እና በዚህ አጋጣሚ ማዳሜን አመሰግናታለሁ። ደፍሬ እንድነካው እያንዳንዱን ነገር እንዳጸዳ እሷ በቀደምትነት አሳይታኝ ቀጥሎ እኔ እንድሰራው አድርጋኛለች እና ብዙ ነገርን ከእሷ ተምሬያለሁ። ለዚህም ነው እንግዲህ ወደ እናንተ ይህንን ይዤ የመጣሁትና ሽሪም ብታዩት ጭንቅላቱ ይህንን ይመስላል። እንደገና ደግሞ ረዘም ያለ የሚጎተት ፂም ይባል ምን ይባል አላቅም አለው። ይህንን ይመስላል። እንግዲህ አይኑ ደግሞ ትልልቅ ነው። ጭንቅላቱ በጣም ትልቅ ነው። አንጀት ብቻ ነው እንጂ ያለው እንደ ሌሎቹ እንስሳቶች ሌላ ነገር የለውም። እንግዲህ ይህን ሁሉ ለሙሉ በሙሉ በዚህ መልክ አጽድቼዋለሁ። ይሄ የሚጣል ነው፣ አያስፈልግም። ጭንቅላቱን ስጠመዝዝ የለበስኩት ጓንት ይህንን ይመስላል። እንግዲህ እያንዳንዱን እንዲህ አጽድቼዋለሁ። ከዛ በመቀጠል ምንድነው የማደርገው? ሼሉን እኔ አልፈልገውም። ሼሉን ስለማልፈልገው ከላዩ ላይ በዚህ መልክ አነሳዋለሁ። ግን ሼሉ የሚያስፈልግበት ጊዜ አለ። የተለየ የግብአት አለ የምግብ ይሄንን የምንሰራው ለዛን ጊዜ ያስፈልጋል። እኔ ግን አሁን ለምፈልገው ግብአት ወይም ደግሞ ለምፈልገው የስራ አይነት ስለማያስፈልገኝ በዚህ መልክ አጽድቼ የምፈልገውን የተወሰነውን አዘጋጃለሁ። የቀረውን በፍሪጅ ውስጥ ከተዋለሁ ማለት ነው። በምፈልግ ጊዜ የምፈልገውን አይነት አሰራር ተጠቅሜ መጠቀም እችላለሁ ማለት ነው። በዚህ መልክ እያንዳንዱ ሼሉን እናነሳለን። በነገራችን ላይ መሀል ለመሀል ሰንጥቀን ስንጠቀም ጥንቃቄ ካላደረግን ጭራው ሾክነት ስላለው ይወጋልና ጥንቃቄ ማድረግ ያስፈልጋል ስናጸዳ ማለት ነው። እንግዲህ ሽሪምፕስ ይህንን ይመስላል። ለመጀመሪያ ጊዜ ሽሪምፕስን ያየሁት እዚህ ዩኤኢ ዱባይ ነው በማዳሚ ቤት እና ተሰርቶ ምን ተብሎ ሲቀርብ እንዴት አድርጌ ልብላው አይገርማችሁም? አሁን 2 ሾርባ ማንኪያ ዘይት ነው ያደረኩበት። ቬጂቴብል ዘይት ካላችሁ ወይም ደግሞ ኦሊቭ ካላችሁ እንደ ምርጫችሁ ማድረግ ትችላላችሁ። እርድ ጨምሬበታለሁ። ከዛ በመቀጠል ደግሞ የማደርገው ፓፕሪካ ነው የሚባለው። እኔ ግን ሚጥሚጣ ነው ያደረኩት። የሀገሬን ፍሌቨር ስለፈለኩ ነው። ግን በሚደረገው ፓፕሪካ የሚባል ነው። ከዛ ቁንዶ በርበሬ አድርጌበታለሁ። ከዛ በመቀጠል ሎሚ 1 የሻይ ማንኪያ ተኩል አድርጌበታለሁ። ሎሚ በጣም አስፈላጊ ነው ለአሳ ግብአቶች። ከዛ ይሄንን ምንድነው የማደርገው? ያው ጨው አድርጌበታለሁ። ቀጥታ ወደ ፍሪጅ ነው። ከዛ ለዚህ የሚያስፈልገውን ግብአት አዘጋጃለሁ። ከዛ በመቀጠል ዮጋርት አዘጋጅቻለሁ። ያው እንዳያችሁት ነው። ትንሽ የተፈጨ ሽንኩርት ውስጡ ጨምሬ ጨው፣ ብላክ ፔፐር በማድረግ አንድ ላይ አዋህደውና በኋላ ላይ ግባቱን ማለት ፕራውኑን ወይም ደግሞ ሽሪምፑን ከጠበስኩ በኋላ እንዴት አድርጌ እንደምጠቀመው አብረን እናያለን። እንግዲህ በዚህ መልክ አስቀድመን ይህን እናደርጋለን። የፍሪጅ ውስጥ የማሪኔት ያደረግኩትን የከተትኩት ትንሽ ፍሌቨሩን ወይም ጣዕሙን እንዲወስድልኝ ነው። እንደዛ ማስቀመጥ እንችላለን። ይህንን ቀጥታ በዚህ መልክ ካዘጋጀን በኋላ
ዱቄታችንን እናስተካክላለን። የፍርኖ ዱቄት ወይም ደግሞ ኮርን ፍላወር የበቆሎ ዱቄት ማድረግ እንችላለን። እሱን ላይ የጨመርኩት ቤኪንግ ሶዳ ጨምሬያለሁኝ። እንደገና ደግሞ ትንሽ ጨው፣ ትንሽ ብላክ ፔፐር አድርጌበታለሁኝ ያው ፍሌቨሩ እንዲያወጣ ነው። ከዛ በኋላ ይኸው እንደምታዩት እንዳዘጋጀሁት ከፍሪጅ የወጣውን ዱቄቱ ላይ ደመድመውና ለመጥበሻነት እንዲዘጋጅ አድርገዋለሁ። ለመጥበስ ማለት ነው። ዘይቴን አስቀድሜ እሳት ላይ አድርጌዋለሁኝ። ከዛ በመቀጠል የማደርገው ይህን ማሪኔት የተደረገውን ፕራውን ወይም ደግሞ ሽሪምፕን በዚህ መልክ እየደመደምኩ አዘጋጀዋለሁ ማለት ነው። ይህንን ይመስላል እንግዲህ እንዲህ እያደረግን ትንላለን። ያው እንግዲህ እንደነገርኳችሁ ይህንን ብራውን ወይም ሽሪምፕ ሲመጣ በጣም ነው የጠላሁት። እኔ እንደሆነ አልበላትም እያልኩ ነበር። በኋላ ያው እኔ ወደ ሌላ ስራ ታዝዤ ሲሄድ ከሩዝ ጋራ ተደርጎ ገብቶ አላየሁትም። የት አደረገችው የት አስቀመጠችው እያልኩኝ ግርም ብሎ ምን ተቀምጦ ነው ለነገ ነው በቃ ተፈለገው ብዬ ከዛ ምሳ ስንበላ ስጋ መስሎኝ ከታረኩ ሲጣፍጥ በሩዝ። ሌላ ጊዜ አስፈላጊ ከሆነ እናንተ ኮሜንት ላይ ጻፉልኝ። በሩዝ እንዴት እንደሚሰራ አሳያችኋለሁ። ወይም ደግሞ ግሪል ተደርጎም የሚሰራ አለ፣ ቤክም ይደረጋል። የምትፈልጉትን እስቲ ትነግሩኝና ኮሜንት ላይ አሳያችኋለሁ ማለት ነው። እና ከዛ በኋላ በቃ ሽሪም የሚባለው አንደኛው እላችኋለሁ። በጣም ነው የምወደው። አንዳንድ ጊዜ እንደዚህ እበላለሁ ማለት ነው። ለጤንነታችን በጣም ጥሩ ነው። ሽሪምፕስን መብላትና መብላት የሌለባቸው ሰዎች ይኖራሉ። እንግዲህ የተዘጋጀውን ቀጥታ በጋለው ዘይት ውስጥ ጨምሬ እንዲጠበስ አድርጌያለሁ። ሽሪምፕስን መብላት የሌለባቸው ሰዎች እናቶች፣ እህቶች ወይም ደግሞ እርጉዞች፣ የዲያቤቲክስ ችግር ያለባቸው፣ አለርጂ ያለባቸው ባይመገቡ ይመረጣል። በተረፈ ግን ሁላችንም ከወደድነው መብላት እንችላለን። ኧረ ያስጠላል ብሎ መተው የለም። በጣም ብዙ ጥቅም ነገር አለው። እኛ ሀገራችን ስለሌለ ሁሉ ነገር ንጹህ አይመስለንም እንጂ በጣም ጠቃሚ ነው እላችኋለሁ። እንግዲህ ይህን ቪዲዮ አይታችሁ ከወደዳችሁት ሼር፣ ላይክ፣ ኮሜንት አድርጉ። በዚህ መንገድ እንግዲህ ተዘጋጅቷል። ቀጥሎ ምን እንደሚሆን አብረን እናያለን። ያው ከለሩ ራሱ በጣም ነው የሚያምረው። ልክ ማክዶናልድ እንደሚጠብሰው አይነት ማለት ነው። ውጪ እንደዚህ አዘን ስንበላ የሚመስለውን ከለር ይዟል። አሁን በቀጣይነት ወደ ተዘጋጀለት ግብአት ይዘን ሄደን እንዴት አድርገን እንደምንበላ አሳያችኋለሁ። በጣም እስኪ ያልቅ ድረስ ጓጉቻለሁ። እንግዲህ እስቲ ሽሪም ለመጀመሪያ ጊዜ የበላችሁ የቀመሳችሁ ያያችሁ ሰዎች ምን እንዳላችሁ ኮሜንት ላይ በጽፉልኝ ደግሞ ደስ ይለኛል። ይኸው እንግዲህ የተዘጋጀው ሽሪም ይህንን ይመስላል። አጠገቡ ያለው ቅድም ያዘጋጀሁት ዮጋርት ነው። እሱን ያውላችሁ እንግዲህ ሰንጠቅ አድርጌ ቀንበር ብሏል። እንግዲህ እንብላ ነው የምላችሁ። በዚህ መልክ እንበላዋለን ማለት ነው። ከፈለግን ከሰላጣም ከተለያዩ ነገሮች ጋር አድርገን መብላት እንችላለን። ለዛሬ ግን እኔ በዚህ መልክ ነው ያዘጋጀሁት። በተለየ መንገድ ደግሞ ተሰርቶ ማየት የምትፈልጉ ከሆነ የምትፈልጉትን አይነት እንዴት መስራት እንዳለብን አብረን እናያለን። የዛሬውን ቪዲዮ ስላያችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ